በሰው ልጆች ታሪክ ውስጥ አንድ ወንድ ብዙ ሴቶችን አግብቶ መኖሩ የተለመደና በማህበረሰቡ ዘንድ ብዙም የማይገርም ክስተት ሆኖ ቆይቷል። ነገር ግን የዚህ ተቃራኒ ሲሆን ማለትም አንዲት ሴት ከአንድ በላይ ወንዶችን በአንድ ጊዜ አግብታ ስትኖር ማየት በአብዛኛው በወንዶች በሚመራውና የአባትነት የበላይነት ባለበት ማህበረሰብ ውስጥ ፈጽሞ የማይታሰብና እጅግ አስገራሚ ነገር ነው። ይህ አይነቱ ጋብቻ ፖሊአንድሪ በመባል የሚታወቅ ሲሆን በአብዛኞቹ የዓለም ክፍሎች የተለመደ አይደለም። አሁን በሴቶች ዙሪያ ያሉ ልዩ ልዩ ታሪኮች ወደ አደባባይ መውጣት ሲጀምሩ በማህበረሰቡ ውስጥ ያሉ አንዳንድ ነገሮች መለወጥ እንደጀመሩ እንገነዘባለን። ከአንድ በላይ ባሎችን አግብተው የሚኖሩ ሴቶች ታሪክም የብዙዎችን ትኩረት እየሳበ ይገኛል። ዛሬ የምናወራላት ሴት በአካባቢዋ እጅግ ታዋቂ ለመሆን የበቃች ስትሆን እሷ የሁለት ልጆች እናትና በአንድ ጣሪያ ስር 3 ባሎችን አግብታ ትኖራለች። የሚገርመው ደግሞ አራቱም የሚኖሩት በአንድ ቤት ውስጥ መሆኑ ነው። እነዚህ 3 ወንዶች ጂሚ፣ ዳኒ እና ሐሰን ይባላሉ። አሁን ላይ በዓለም ላይ ካሉ ምርጥ ጓደኛ ማቾች መካከል ተጠቃሽ መሆን ችለዋል። እንደ አንድ ቤተሰብ ሆነው በሕይወታቸው ያለውን ነገር ሁሉ ማለት ይቻላል በአንድ ላይ እያደረጉ ይገኛሉ። በእርግጥ ሴት ሆኖ ብዙ ባሎችን ማግባት እዚህ አካባቢ ሆነ በአገሪቱ ውስጥ እጅግ በጣም ድንቅና ያልተለመደ ክስተት ቢሆንም መጀመሪያ ላይ ጎረቤቶቻቸው ሁኔታው ግራ ቢያጋባቸውም አሁን ግን የእነሱን አኗኗር ለምደውታል። በመንገድ ላይ አብረው ሲሄዱ እንኳን ማንም ትኩረት የሚሰጣቸው ወይም የሚረብሻቸው የለም። እነዚህ ወንዶችም የትም ቦታ ሆኑ ከሚስታቸው ጋር በመሆናቸው ታላቅ ኩራት ይሰማቸዋል። ለመሆኑ ኔሊ 3 ወንዶችን በአንድ ጊዜ ለማግባት ምን ገፋፋት? እነዚህ ወንዶች አንዲትን ሴት በአንድነት ለመጋራት እንዴት ሊስማሙ ቻሉ? የውስጥ ሚስጥራቸውንና የፍቅር ህይወታቸውንስ እንዴት ይመራሉ? ይሄ የ3 ወንዶች ሚስት ለመሆን የበቃችው የኔሊን አስገራሚ እውነተኛ ታሪክ ነው። ስሜ ኔሊን ይባላል። 3 ወንዶችን በአንድ ጊዜ በማግባት የዓለምን ክብረ ወሰን የወሰድኩት ሴት እኔ ብቻ ነኝ ስትል ራሷን ታስተዋውቃለች። ኔሊ በሙያዋ የመኪና ነጋዴ ናት። መኪናዎቹን ከዱባይ እያስመጣች በአገሯ ለሚገኙ ደንበኞቿ በመሸጥ የምትታወቅ ጠንካራ ሴት ናት። አሁን ካሉት 3 ባሎቿ ጋር እንደ ባልና ሚስት በአንድነት መኖር ከጀመረች 3 ዓመታት ተቆጥረዋል። ከዚህ ቀደም ለ8 ዓመታት አብራው የኖረችው አንድ ሕጋዊ ባል ነበራት። ታዲያ ከሱ ጋር እጅግ ደስተኛ የሆነ የትዳር ህይወት ያሳለፉ ሲሆን 2 ልጆችንም አብረው ወልደዋል። ሆኖም ግን ህይወት ሁል ጊዜ እኛ እንደምናስበው ቀና አትሆንም። ባለቤቷ በአንድ ወቅት አስከፊ የመኪና አደጋ አጋጠመው። በዚያም አደጋ ህይወቱ ሊያልፍ ቻለ። የባሏ ሞት ለኔሊን ድንገተኛ ድንጋጤና ጥልቅ ሐዘንን ጥሎባት ሄደ። ከባለቤቷ ሞት በኋላ ግን ኔሊ ብቻዋን አልቀረችም። የባሏ ወንድም ከሆነው ሰው ጋር አብረው መኖር ጀመሩ። ይሄ ነገር ወዴት እየሄደ ነው? ሰዎች ወዴት እያመራ ነው? ታዲያ በአንድ ቤት ውስጥ አብረው መኖራቸውን ቀጠሉ። ያ የባሏ ወንድም ከፍተኛ ፍቅርና እንክብካቤ ያሳያት ነበር። በዚህም የተነሳ ኔሊ ከጊዜ በኋላ በሱ ፍቅር ወደቀች። ከዚያን ጊዜ ጀምሮ እንደ ባልና እንደ ሚስት ሆነው መኖር ጀመሩ። ጉድ እኮ ነው ወገን። የዚህች ሴት አኗኗር በብዙ መልኩ የሚደንቅ ነው። አራቱም ሰዎች በአንድ ቤት ውስጥ የሚኖሩ ሲሆን እያንዳንዱ ወንዶች የራሳቸው የሆነ የተለያየ ክፍል አላቸው። እሷም በተመሳሳይ የራሷ የግል ክፍል አላት። ሁሉንም ባሎቿን ያገኘችበትና የተዋወቀችበት መንገድ አንዱ ከሌላኛው የተለየና እጅግ አስገራሚ ታሪክ ያለው ነው። ከባሎቿ መካከል አንዱ የሆነው ዳኒ ከኔሊ ጋር እንዴት መኖር እንደጀመረ እንዲህ ሲል ያወሳል። እሱ ገና ትምህርቱን አጠናቆ የመጣ ወጣት ነበር። ይሁን እንጂ በነበረበት አካባቢ ስራ ማግኘት እጅግ ከባድ ስለነበር ምንም አይነት ስራ ማግኘት አልቻለም። በህይወቱ ተስፋ እየቆረጠ በነበረበት በዚህ አስቸጋሪ ወቅት ኔሊንን ያገኛታል። ታዲያ ኔሊ በህይወቱ ውስጥ ትልቅ ብርታት ትሆነዋለች። ህይወት ምንም ቢሆን እንደሚቀጥልና በጥሩ ሁኔታ መኖር እንደሚቻል አሳየችው። ከዚያ ጊዜ ጀምሮ ዳኒ በውስጡ ለኔሊን ትልቅ የፍቅር ስሜት ማሳየት ጀመረ። እሷም በተመሳሳይ ሁኔታ ወደደችው። በዚህም የተነሳ ኔሊ ዳኒን ወደ ቤቷ ይዛው መጣች። ወደ ቤት ከመጣ በኋላ ግን የደበቀችውን እውነት ነገረችው። ከእሷ ጋር አስቀድሞ የሚኖሩ ሌሎች 2 ወንዶች እንዳሉ ግልጽ አደረገችለት። ዳኒ ይህንን ሲሰማ መጀመሪያ ላይ በጣም ደነገጠ። ሁኔታው ወደፊት ትልቅ ችግር ሊፈጥር ይችላል የሚል ፍርሃት ተሰምቶት ነበር። ነገር ግን ከዚያን ጊዜ ጀምሮ የዳኒ ህይወት ሙሉ በሙሉ ተቀይሯል። በአሁን ሰዓት በጥሩ ሁኔታ እየኖረ ሲሆን ምንም አይነት ችግር የለበትም። አሁን ላይ የሚነዳውን መኪና ጭምር የገዛችለት ኔሊ ናት። ምክንያቱም እሱ በአብዛኛውን ጊዜ ስራ አጥ ነው። ሌላኛው የኔሊን ባል የሆነው ጂሚ ደግሞ የራሱን ታሪክ ያካፍላል። መጀመሪያ ላይ ነገሮች ለሱ ፍጹም ቀላል እንዳልነበሩ ያስታውሳል። መጀመሪያ የተገናኙበትን ጊዜ ወደ ኋላ መለስ
ብሎ ሲያስበው በወቅቱ አንድ ሰው በሞት አጥቶ በከፍተኛ ጭንቀትና ስቃይ ውስጥ የነበረ ሲሆን ኔሊ እሱ በነበረበት ቦታ አግኝታው ብዙ ችግር እንዳለበት ስላስተዋለች እንዲያወሩ ጠየቀችው። ጂሚ በነበረበት አስቸጋሪ የስነ ልቦና ሁኔታ የተነሳ የሚያጽናናውና የሚያወራው ሰው አጥቶ ይፈልግ ነበር። በዚህም መልኩ ማውራት ጀመሩ። አብረው መጠጥ እየጠጡ የውስጣቸውን መነጋገር ቀጠሉ። ጂሚ በህይወቱ ያሉ ችግሮችን ሁሉ ዘርዝሮ ነገራት። ኔሊንም በበኩሏ ስለ ራሷ ህይወት የመጀመሪያ ባሏን በአደጋ እንዴት እንዳጣችውና ያንን መርዶ መቀበል ምን ያህል እንደከበዳት ጨምሮ ብዙ ነገሮችን አጫወተችው። ሰው በህይወቱ ብዙ ችግር ቢያጋጥመውም ህይወት ግን መቀጠሏ እንደማይቀር ሁለቱም ይረዱ ነበር። ታዲያ የመጀመሪያዎቹ ቀናቶች ላይ የራሳቸውን መንገዶች የሄዱ ቢሆንም በመካከላቸው ያለው ግንኙነትና መልእክት መለዋወጥ ግን አልቆመም ነበር። ከጊዜ በኋላ ጄሚ የኔሊንን ህይወት ሙሉ በሙሉ ለመቀበል ወሰነ። እሷም በተመሳሳይ የእሱን ማንነትና ታሪክ ተቀበለችው። በዚህ መልኩ አብረው ለመኖር ወሰኑ። ሆኖም ግን ወደ ቤት ከመግባቱ በፊት ኔሊ እውነቱን ነገረችው። ሐሰን ከሚባል ሌላ ወንድ ጋር እንደምትኖርና እሱም የሟቹ ባሏ ወንድም እንደሆነ ገለጸችለት። ጂሚ ግን ያንን እውነት ተቀብሎ ከእሷ ጋር ተቀላቀለ። ሶስተኛው ባል ሐሰን ደግሞ ታሪኩን ከሌላ አቅጣጫ ይተርከዋል። የወንድሙ ረኔ ሞት ካጋጠመው በኋላ እዚህ ቤት የቀረው ወንድሙ ከኔሊ ጋር የወለዳቸውን ልጆች ለመንከባከብ ነበር። ምክንያቱም ኔሊ በንግድ ስራዋ እጅግ ስራ የበዛባት ስለነበር ልጆቹን በደንብ ለመንከባከብ በቂ ጊዜ አልነበራትም። ሐሰን በቤቱ ውስጥ መኖሩን በገፋበት ወቅት በመካከላቸው የነበረው መራራቅ ወደ ፍቅር ተቀየረ። እሷ ወደደችው፣ እሱም ወደዳት። በዚህም ምክንያት እንደ ባልና ሚስት ለመኖር ወሰኑ። ነገር ግን ከሱ በኋላ ኔሊ ሌሎች ወንዶችን ወደ ቤቷ ይዛ መጣች። አሁን ላይ ግን ሁላቸውም እዚያ ያለምንም ችግር በሰላም እየኖሩ ሲሆን እርስ በእርሳቸው ይዋደዳሉ። በቤት ውስጥም ወንዶቹን የምትንከባከበው ኔሊ ናት። ምክንያቱም ቋሚ ስራ ያላት እሷ ብቻ ስለሆነች። ታዲያ የሁሉንም ፍላጎት የምታሟላላቸው ሲሆን ወንዶቹ አልፎ አልፎ ስራ ሲያገኙ ይሰራሉ። ነገር ግን ይሄ ባይሆንም እንኳን ኔሊ እና ባሎቿ አንድ ሆኖ በፍቅር መኖራቸውን ይቀጥላሉ። የእነሱ ፍቅርና ልዩ የአኗኗር ዘይቤ በዚህ ተራራማ አካባቢ ባሉ ሰዎች ዘንድ የታወቀ ሆኗል። ብዙዎች ሲናገሩ እነዚህ ወንዶች አንድም ቀን እንኳን ሲጣሉ ወይም ሲከራከሩ ሰምተው ባለማወቃቸው መገረማቸውን አልሸሸጉም። ወንዶቹ ይህንን ሲሰሙ ነገሩ እንደየሰው ይለያያል ይላሉ። ስራ ሲያገኙ ይሰራሉ። ያገኙትንም ገንዘብ ወደ ቤት አምጥተው ምን ማድረግ እንዳለባቸው በአንድነት ይመካከራሉ። በአሁን ሰዓት አብዛኞቹ ስራ የላቸውም። የምትሰራውና ቤቱን የምታስተዳድረው ሚስታቸው ብቻ ናት። እሷ መስራት የምትወድ ጠንካራ ሴት በመሆኗ ባሎቿ ትልቅ ክብር ይሰጧታል። ልትሰጣቸው የምትችለውን ነገር በሙሉ ትሰጣቸዋለች። ሁሉም የራሳቸው መኪና አላቸው። በሚያምር ቤት ውስጥ ይኖራሉ። እንዲሁም ጥሩ ስልኮችን ይዛሉ። ወንዶቹ ሚስታቸውን በጥብቅ ይጠብቃሉ። እሷም ሁሉንም በእኩል ደረጃ ትንከባከባለች። ለእነሱ የምታሳያቸው ታማኝነትና ጥበቃ ተመሳሳይ ነው። ሁሉም ሰው ሊያውቀው የሚገባው ትልቁ ሚስጥር የጋራ ህይወታቸውንና የግል ጊዜያቸውን እንዴት እንደሚመሩ ነው። ወንዶቹ እንደሚናገሩት ከሆነ በግል ጊዜያቸው ዙሪያ ምንም አይነት ችግር የለባቸውም። እያንዳንዱ ወንድ የራሱ ክፍል አለው፣ ሚስታቸውም የራሷ ክፍል አላት። ስለዚህ እሷ ከእነሱ መካከል የአንዳቸውን ፍላጎት ስትሻ ወደ ክፍላቸው ትሄዳለች፣ ወይም ከእነሱ አንዱ እሷን ከፈለገ ወደ ክፍሏ ይመጣል። በዚህ አሰራር ዙሪያ ሁላቸውም ረክተዋል። ምንም አይነት ቅሬታ የለባቸውም። በአንድ መኝታ ክፍል ውስጥ ከአንድ ወንድ በላይ በአንድ ጊዜ ተኝተው አያውቁም። ነገር ግን ኔሊ ለሁላቸውም እኩል ጊዜ ትሰጣቸዋለች። አንዳንድ የአካባቢው ሰዎች ግን ኔሊ ሁሉንም እነዚህን ወንዶች ያገባቸው ምናልባት የመጀመሪያው ባሏ ከሞተ በኋላ ወንድሙ ሐሰን በአልጋ ላይ ስላላስደሰታት ሊሆን ይችላል የሚሉ ወሬዎች ያወራሉ። ሐሰን ግን ይህንን ወሬ በጥብቅ ያስተባብላል። ወሬው በፍጹም ውሸት መሆኑንና በእውነቱ እሷ ለምን ብዙ ወንዶች እንደምትፈልግ እንደማያውቅ እሱ የሚያውቀው ነገር ቢኖር ሁሉም እርስ በርስ እንደሚዋደዱና በሕይወታቸው ሙሉ በሙሉ የረኩ መሆናቸውን ብቻ ነው። ሌሎችን ወንዶች ያመጣቸው እሱ በአልጋ ላይ ስላላስደሰታት ስለመሆኑ የሚያውቀው ነገር እንደሌለና እሷም ይህንን ፈጽሞ ለሱ ተናግራ እንደማታውቅ ይናገራል። እርግጥ ነው መጀመሪያ ላይ ይህንን ነገር ለመቀበል ከብዶት ነበር። ምክንያቱም ከታላቅ ወንድሙ ሞት በኋላ ከእሷ ጋር የኖረው የመጀመሪያው ሰው እሱ ብቻ ነው። ታዲያ እሱ መቅናቱን ባየች ጊዜ ኔሊን ወደ እሱ ቀርባ የውስጧን ተናገረች። እንዴት እንደሆነ ባይታወቅም እሱን ለማረጋጋትና ሰላም እንዲሰማው ለማድረግ ቻለች። እሱም ሁኔታውን ተቀብሎ መኖር ጀመረ። በመቀጠል ዛሬ ሁላቸውም አብረው በሰላም ይኖራሉ። አሁን ላይ ምንም አይነት ስጋት የለም። ሌላው ቀርቶ
አራተኛ ወንድ እንኳን ብታመጣ ምንም ግድ እንደማይለው ይናገራል። እነዚህ 3 ወንዶች አብረው በሰላም ይኖራሉ። ሚስታቸውንም በጣም ይወዳሉ። እሷም ባሎቿን ትወዳለች። 3 ወንዶች ከአንዲት ሴት ጋር መኖራቸው ለነሱ ተአምር አይደለም። ነገሩ በቀላል አገላለጽ ንጹህ ፍቅር ብቻ ነው ይላሉ። ይህንም ቤተሰብ ለሚጎበኝ ለማንኛውም ሰው ይሄ እውነት ግልጽ ሆኖ ይታያል። ህይወታቸው ፍጹም መደበኛ እንደሆነ ያምናሉ። 3 ወንዶች ለአንዲት ሴት መጋባታቸው ምንም የሚደንቅ ነገር የለውም፣ ምክንያቱም በጥሩ ሁኔታ እየኖርን ነው ይላሉ። ስለዚህም ሚስትን ከሌሎች ወንዶች ጋር በመጋራት ውስጥ ምንም አይነት ችግር አይታያቸውም። ዋናውና ብቸኛው ነገር ነገሩን በጥሩ ሁኔታ መረዳትና መቀበል መቻል ብቻ ነው ይላሉ። ሁሉም ወንዶች ደስተኛ ናቸው። ሴቷም እንዲሁ ደስተኛ ናት። ኔሊ በዚህ ቤት ውስጥ ለሚነሱ ማናቸውም ነገሮችና ወጪዎች ሙሉ ኃላፊነቱን ትወስዳለች። ምክንያቱም ስራ ያላት እሷ ብቻ ስለሆነች። ባሎቿ በረሃብ እንዳይጎዱ የምትንከባከበው እሷ ናት። ከ3 ወንዶች ጋር መኖር ታላቅ ደስታ እንደሰጣት ሌኒን ትናገራለች። ባሎቿም ደስተኛ መሆናቸውን በእርግጠኝነት መናገር ትችላለች። ምክንያቱም ሁሉንም ፍላጎታቸውን በአግባቡ ስለምታሟላ ባሎቿ ፈጽመው ሊከዷት ወይም ሊያታልሏት እንደማይችሉ ሙሉ እምነት አላት። ከነሱ መካከል አንድ ነገር ከጠየቀ ወዲያውኑ ይደረግለታል። እሷ በህይወት እስካለች ድረስ በዚህ ቤት ውስጥ ምንም ነገር እንደማይጎልባቸው ቃል ገብታላቸዋለች። ወንዶቹም ደስተኛና እጅግ የተሳሰሩ ቤተሰቦች ናቸው። ይሁን እንጂ ኔሊ ከአንድ በላይ ወንድ የፈለገችበት ዋና ምክንያት በግልጽ የምትናገር አይመስልም። አንዳንድ ሰዎች እንደሚሉት ከሆነ ግን ይህ ውሳኔ የመጨረሻው መጀመሪያ ላይ ለነበራትና ህይወቱ ላለፈው ባሏ ከነበራት ጥልቅ ፍቅር የተነሳ ሊሆን ይችላል። የባሏ ድንገተኛ ሞት በውስጧ ትልቅ የስለንቦና ጠባሳ ወይም ትራማ ጥሎባት ሊያልፍ ይችላል። በዚህም የተነሳ ባሏን እንደገና የማጣት ከፍተኛ ፍርሃት በውስጧ ስላደረባት ብዙ ባሎችን በአንድ ላይ ለመያዝ ወስና ሊሆን ይችላል ይላሉ። በዚህም ማሰላለፍ ከነሱ መካከል አንዱ ዛሬ እንኳን ቢሞት ሌሎቹ ባሎቿ ለእሷ መጠጊያና ደጋፊ ሆነው ይገኛሉ የሚል ግምት አላቸው። ነገር ግን ይህንን ግምት በተጨባጭ ማረጋገጥ አልተቻለም። ምክንያቱም ይሄ የሰዎች ግምት እንጂ እሷ ራሷ የተናገረችው ሐሳብ አይደለም። ኔሊና 3ቱ ባሎቿ በአንድ ቤት ውስጥ በአንድነት መኖር ከጀመሩ 3 ዓመታት ቢቆጠሩም እስካሁን ድረስ ግን ከነሱ መካከል ማንም ከሷ ጋር ልጅ አልወለደም። ሆኖም ግን አሁን ባላቸው ህይወት እጅግ ደስተኛ የሆኑ ይመስላሉ። ከሚስታቸውም ጋር ፈጽሞ ሰላማዊ የሆነ ህይወት እየመሩ ይገኛሉ። ታዲያ አስደናቂውና ሊታመን የማይችለው የኔሊንና የ3ቱ ባሎቿ ታሪክ ይህንን ይመስላል። ቪዲዮን ከመጨረሳችሁ በፊት አንድ ጥያቄ አለኝ። ይህንን ታሪክ እንዴት አያችሁት? ኔሊ ልክን ያደረገችው ብላችሁ ታምናላችሁ? ያላችሁን ሐሳብ አሁኑኑ በኮመንት መስጫው ላይ አጋሩኝ። ይህ ቪዲዮ ከተመቻችሁና ካስገረማችሁ አሁኑኑ ላይክ ማድረጋችሁን አትርሱ። እንደዚህ ያሉ አስገራሚ፣ አስተማሪና ጥራት ያላቸው ቪዲዮዎች ሁልጊዜ በፍጥነት እንዲደርሷችሁ ደግሞ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። እስቲ 100,000 ሰብስክራይብ አስገብታችሁ አስደንግጡኝ። ጥሎብኝ መደንገጥ እወዳለሁ።